ጸበል፣ እምነት፣ ቅባ ቅዱስ አያስፈልጉም ይልህና የሃይላንድ ውሃ አሽጎ የተጸለየበት ውሃ የግለሰቦችን ፎቶ ደግሞ ብልቃጥ ላይ ይለጥፍና የተጸለየበት ቅባት ብሎ በውድ ዋጋ ይሸጥልሃል። የአዋልድ መጽሐፍ አያስፈልግም መጽሐፍ ቅዱስ ብቻ ነው ይለዋል። የፓስተር ገሊ መጽሐፍ ነው ብለው ግን አዳራሽ ውስጥ ይሸጡላል። ስግደት ለአምላክ ብቻ እንጂ ለዛውም ለቅዱሳን አያስፈልግም ሲልህ ይቆይና ነብይ ነኝ ሐዋርያ ነኝ እያለ ያሰግድሃል። ተራሰ ቤተ መቅደስ ነውና ከቤተ መቅደስ ያስወጣህና እሱ ወደ ተካራየው አዳራሽ ያስገባና በመቅደሱ አምልከው ይላል። ቄስ አያስፈልግም ኃጢአትን ለጌታ ንገረው ሲል ይቆይና አዳራሽ ወስዶ ኃጢአትን ተናዘዝ እርሱ ምሕረትን ይሰጣል ይላል። በሩ ጽናጽል መቋም አያስፈልግም ይልና አዳራሽ ውስጥ ልክ ስትት እንዳለ አያስፈልግም ያላቸው ንዋያተ ቅድሳት አጉሮ ታገኘዋለህ። ምን እሱ ብቻ ዘፈን ኃጢአት ነው እትት ይልና አዳራሽ ወጥቶ ያስጨፍራል። በቤተ ክርስቲያን ያሉ ገድላትና ተአምራትን እየነቀፉ እነሱ ዛሬ የተአምራትና የፈውስ ቀን ነው እያሉ ይጠሯል። ወዳጄ ማንም የሚተክልህ ማንም የሚነቅልህ አትሁን። ውጣ ስላሉ አትውጣ፣ ግባ ስላሉ አትግባ። ይልቁንስ ወደ እናት ቅድስት ቤተክርስቲያን ተመለስ። የመዳን ቀን አሁን ነው። የፖለቲካ ፓርቲዎቻችን አዲስ አበባ ቁጭ ብለው ውስኪ እየጠጡ የሚደራደሩት ባህያ ለሚጭን ገበሬ እነሱ የቱርክ ጫማ አድርገው ስብሰባ ተቀምጠው የሚወራጩት ባዶ እግሩን ለሚሄድ ገበሬ ነው። ኢትዮጵያ ውስጥ የፖለቲካ ፓርቲ መሪ ከመሆን የበለጠ አሳፋሪ የለም። የረሃብተኛ ልጅ አባት ከመሆን ምክንያቱም ወይ ሌላ ርዕስ ገባው እንዴ? እና ደስ ያለኝን ልናገር ተውት። ለማንኛውም ርዕሰ መስተዳድሩ አቶ ሙስጦፋ የሉም ተብሏል። አንዱ ደስ ያለኝ በመገኘታቸው፣ አንዱ ደስ ያለኝ አሁን ባለመኖራቸው እንደ ልባችን እንድናወራ ማለት ነው። በእውነት ባሉበት ስጨርሱ ንገሩ። እሺ በእውነት እንደው እዚህ እንኳን እንሳቅ። የሚያስቅ ነገር እኮ ጠፋ። እውነት መከራ እየዘነበብን ያለን ሰዎች በእውነት በጣም ጀግና ህዝብ ነው የኢትዮጵያ ህዝብ። እየራበው ሁሉ ይስቃል፣ እየተጠማ ይስቃል፣ እየተበደለ ይስቃልና ጥቁር ቲሸርት ፊት ለፊቴ እንደምትጠራኝ እርግጠኛ ነበርኩ። በእውነት በህልሜ አይቻል። ምን አየሽ? እኔ ስለራሴ ሳይሆን ወንድሜን አውጥተህ ስታዘምሩ አይቻል። ማለት እናት የለችንም፣ አባትም አሁን 2 ወር ነው ካረፈ። ጌታን ያሳደገው ለዛ ነው ይዘምራል። በቀደም ወይ የሚለኝ ሰው አጣው ብሎ ሲል ዛሬ ወይ የምትባልበት ቀን ነው ብዬ ይዤው መጣ። ወይ ልበለው? አዎ ስጣው። እሺ ማይኩን ምን አለች ስትመጡ? ህልም አይቻለሁ ወየ ይልሃል አለች እና በዚህ ስታልፍ ተሰምቶኝ ነበር እንደምትናገር። ፐርሰናሊ በጣም ወዳለሁ፣ አገልግሎትን እከታተላለሁ እና ዛሬ እሷ ናት ያመጣች። አይታለች። እሺ እንደ ጠል ሆንክልኝ እንደ አበባ አበብኩ እንደ ሊባኖስ በፊት ሰደድኩ እንደ ወይራ ሽታ እንደ መዓዛው በኔ ያስቀመጠው ዓለምን ሞላው። ናስቲ እየዘመርኩ ነው። እንደ ጠል ሆንክልኝ እንደ አበባ አበብኩ እንደ ሊባኖስ ፍሬ በፊቱ ሰደድኩኝ እንደ ወይራ ሽታ እንደ መዓዛው በኔ ያስቀመጠው ዓለምን ሞላው። የልቤ አምላክ የልቤ ተባረክልኝ የልቤ አምላክ ተባረክ የልቤ አምላክ የልቤ ተባረክልኝ የልቤ አምላክ ተባረክልኝ
እንደ ጠል ሆንክልኝ እንደ አበባ አበብኩኝ እንደ ሊባኖስ ፍሬ በፊቱ ሰደድኩኝ እንደ ወይራ ሽታ እንደ መዓዛው በኔ አስቀመጠው ዓለምን ሞላው እንደ ጠል ሆንክልኝ እንደ አበባ አበብኩኝ እንደ ሊባኖስ ፍሬ በፊቱ ሰደድኩኝ እንደ ወይራ ሽታ እንደ መዓዛው በኔ ይህን ፊት ይዩት እዩት ይህን ፊት ይዩት የዓለም ሁሉ አይኖች ያዩሃል ቻይና ያህል አረብ ያህል ፈረንጅ ያህል ጥቁር ያህል በትክክል ይታየኛል እኮ ይታየኛል በትክክል ይታየኛል አሸናፊ የሚለው ስም ገነነ በትክክል ሲማ ዱራቺን ያከባ አንዲከባ ቡራ ኩባጋይ ኮስ ጀፓን ያሳካ አንድም እንቅፋት የለም ረጅም ዘመን የሚቆይ ነገር አለ የምነግርህ ተጀመረ ኢየሱስ ኳስ ያያል። ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። የእውነትን ነው የምላችሁ። እንዴት ኳስ ታያለህ ብዬ ጌታን ጠየቅኩት። ማስረጃ ሰጠኝ ከመጽሐፍ ቅዱስ ማለት ነው። በመጽሐፍ ቅዱስ ላይ ባይዘው ተጽፎ ቁጭ ብሏል። ኢዮብ 28:24 ላይ ግባና አንብብ አለ። እኔ አያለሁ አለ። በጣም ይገርማል። ደግሞ እኔ ጠየቅኩት የማን ደጋፊ ነኝ ብዬ ሲጠይቅ በጣም የሚገርመው የማንቸስተር ሲቲ ደጋፊ ነኝ አለ። ማን? ኢየሱስ ክርስቶስ። የእውነት ነው። ውሸት ከሆነ እግዚአብሔር እኔን ይግደለኝ። ይኸው እቺ ቀን አያሳድረኝ እግዚአብሔር እኔን ይኸው በሞት ያንሳ። የምረን ነው የምላችሁ። ኢየሱስ ክርስቶስ የማንቸስተር ደጋፊ ነኝ ብሎኛል። በጣም ይገርመኛል። ኢየሱስ ኳስ ያያል። እሱ ብቻ አይደለም፣ ዛሬ የማንቸስተር ሲቲ እና የሊቨርፑልን ጨዋታ ቁጭ ብዬ አያለሁ ብሎኛል። በጣም ይገርመኛል። በዚህ አጋጣሚ ሲቲ ደጋፊዎች እድለኛ ናቸው። ኢየሱስ ሲቲን ነው የሚደግፈው። የሲቲ ደጋፊ ነኝ አለ። የእውነትን ነው የምላችሁ። በጣም ተገረምኩ። እሱ ብቻ አይደለም፣ እኔ ለምን የማንቸስተር ደጋፊ አልሆንኩም ብዬ ጠየቅኩት። ባይዘው ያው እኔም ደረቅ ነኝና ጠይቃለሁ። ሲቲ ደጋፊ ነኝ ስላለ አልተውም። ዓለም ላይ ብዙ የማንቸስተር ደጋፊ የአርሰናል ደጋፊ አለና ለምን የማንቸስተር ደጋፊ ወይ የአርሰናል ደጋፊ አልሆንኩም ብዬ ጠየቅኩት። እንደዚህ አለኝ ኢየሱስ። የእውነትን ነው የምላችሁ። ውሸት ከሆነ እቺን ቀን እግዚአብሔር እኔን አያሳድረኝ፣ በሞት ያንሳ። የእውነትን ነው የምላችሁ። የሲቲ ደጋፊ ነኝ አለ። በማንቸስተር እነሱ የሰይጣን ቡድን ናቸው። ሰይጣን ነው የሚያመልኩት። አረማቸውን ተመልከት አለ። እነሱ አረማ ላይ ያለው የሰይጣን ምልክት ነው። ሰይጣን በእነሱ ስም ይመለካል አለ። ሲቲ ይመቸኛል አለ። እነዚህ ነው ኖርማል ያለው ነው የምነግርህ። የእውነትን ነው የምላችሁ። ይሄ ውሸት የሚያወራ ከሆነ እግዚአብሔር እቺን ቀን አያሳድር። ዛሬ ቀኗ ምንድን ነች? ዛሬ እሁድ ነው። ዛሬ ጨዋታ አለ። የእውነትን ነው የምላችሁ። እቺን ቀን እግዚአብሔር አያሳድረኝ፣ እኔን በሞት ያንስ። የሲቲ ደጋፊ ነኝ ብሎኛል። እኔ ኳስ አያለሁ ብሎኛል። ብዙ ሰዎች ፌስቡክ ላይ ባይዘው ፖስት አድርጌ ብዙ ሰዎች እየተሳደባችሁ ነበር እና በቪዲዮ መጣለሁ ስላልኩ ነው በቪዲዮ የመጣሁትና ይኸው ኢዮብ 28:24 ግቡና አንብቡ። እሱ ብቻ አይደለም። እሺ በሌላ ቦታ ላይ ስለ ኳስ የተጻፈ በመጽሐፍ ቅዱስ ቦታ አለ። እኔ አንብቤያለሁ እሱን ቦታ። አሁን ጌታ ነግሮ ሳይሆን እሱን እኔ ስላነበብኩ እስኪ የትኛው መጽሐፍ ቅዱስ ላይ ነው ስለ ኳስ የተነገረ? በኳስ የተነገረ በመጽሐፍ ቅዱስ ላይ የተጻፈ ቦታ አለና እሱ የምታውቁ ሰዎች ካላችሁ እስኪ ኮሜንት ላይ አስቀምጡልኝ። ግን ኢየሱስ ኳስ ያያል። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ዛሬ የሲቲና የሊቨርፑልን ጨዋታ ቁጭ ብዬ አያለሁ ብሎኛል። ሼር አድርጋችሁ ለሲቲ ደጋፊዎች አድርሱልኝ። ጌታ ራሱ ነው የነገረኝ። የእውነቱን ነው የምላችሁ። ስለዚህ ኢየሱስ ኳስ ያያል። ማስረጃ ከመጽሐፍ ቅዱስ ካላችሁ ይኸው እሱ የነገረኝ ነው። ኢዮብ 28:24ን ግቡና አንብቡ። እኔ እመለከታለሁ አያለሁ ብሎኛል። እና ምን ትላላችሁ እናንተ? የማን ደጋፊ ናችሁ? እስኪ ያሳውቁ። እኔም የማንቸስተር ሲቲ ደጋፊ ነኝ። ባይዘው አሁን ኢየሱስ ሲቲ ደጋፊ ነኝ ስላለ ሳይሆን እኔ ከዚህ በፊት የማንቸስተር ሲቲ ደጋፊ ነኝ። ኢየሱስም የማንቸስተር ሲቲ ደጋፊ ነኝ አለ። ምክንያቱም ይነገር የአርሰናልና
የዩናይትድ ደጋፊ እንዳልሆነ በእነሱ ስም ሰይጣን ይመለካል። እነሱ በሰይጣን ስም ነው የሚሰሩት። ቀያይ ሰይጣኖች ተብሎ ነው የሚጠሩት አለ። እንግዲህ ስለዚህ ምርጫው እናንተ ነው። ስለዚህ እናንተ የማን ደጋፊ ናችሁ? ኳስ ኢየሱስ እንደሚያይ እስካሁን ታውቃችሁ ኖራችኋል ወይስ አላወቃችሁም? እስኪ ኮሜንት ላይ አስቀምጡልኝ ነው። ይመቻችሁ፣ ሼር አድርጉ። ግን ኢየሱስ ኳስ ያያል። ዛሬ ሊቨርፑልና የሲቲን ጨዋታም አያለሁ ብሎኛል። ሼር አድርጉ። I know the Orthodox Christians in this country በዚህ ያሉ የኦርቶዶክስ አማኞች are really following the truth. እውነቱን እንደተከተሉ አምናለሁ። That was the truth. She actually saw it in a vision. በራእይ እንዳየችው አምናለሁኝ እኔ። And some of you oppose the Orthodox Christians. አንዳንዶቻችሁ ደግሞ ኦርቶዶክስ ክርስቲያኖችን ትቃወማላችሁ። But I came with the revival message. ግን የሪቫይቫል መልእክት ይዤ መጥቻለሁ። Without them, even the history of Christianity will not be here. ያለ እነሱ የክርስትና ታሪክ እንኳን እዚህ አይኖርም ነበር። So when you see them, don't oppose them, support them, ስለዚህ respect them. አትቃወሟቸው፣ ደግፏቸው፣ አክብሯቸው።